ይህ ያያችሁት ኦልሞስት $4000 ማለት ነው። በአንድ ትሬድ ወሰድኩት ነው። እስከ ዛሬ ድረስ በትሬድ ትሬዲንግ ውስጥ ከገባሁት ከፍተኛ የሆነ ፕሮፊት ያገኘሁት ትሬድ ነው። አካውንቱ ፈንድር አካውንት ነበረ። ስቴፕ 1 አልፌ ስቴፕ 2 አልፌ ኦልሬዲ ፈንድር የሆንኩት አካውንት ነው። ትንሽ ድሮዳውን ላይ ነበር፣ አካውንቱ እየቀነሰ ነበር። እንደገባሁትና ስለ አንዳንድ ነገር እናወራለን። እንዴት ናችሁ? አቤኔዘር እባላለሁ። አዲስ ለሆናችሁ ሰዎች ከመጀመሪያ በፊት አንድ ነገር ላውራችሁ። ፈርስት ሰብስክራይብ አድርጉ። 20 ሺህ ልንገባ ነው። ፕሊዝ ኦልሞስት 600 ሳምቲንግ ነው የቀረው። ብቻ ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ካላደረጋችሁ ማለት ነው ቪዲዮን ያያችሁ ሰብስክራይብ የሚለው በተን ካልተነካ 60% ሰብስክራይብ ስለማታደርጉ ማለት ነው ቪዲዮን ያያችሁ ሰብስክራይብ አድርጉ። ቪዲዮን ላይክ ማድረግ እንዳትረሱ። አሁንም ከፈንድ ትሬድስ ማርኬት ጋር ዲስካውንቱ እንደቀጠለ ነው። ከ35 እስከ 65% ዲስካውንት ማለት ነው። አቤኔዘር በሚለው ዲስካውንት ኮድ እንደምታዩት ሊንኩ ዲስክሪፕሽን ላይ ያለ የፈንድ ትሬድስ ማርኬት እኔ የምጠቀመው ነው። አብዛኛው ሰው የሚጠቀመው ነው። ጋራንቲ ያለው ፕሮፈርም ነው። ስለዚህ ፈንድ ትሬድስ ማርኬት ላይ ቻሌንጅ አካውንት፣ ፈንድር አካውንት መግዛት ከፈለጋችሁ ወይም ኢንስተንት ፈንድ አካውንት መግዛት ከፈለጋችሁ ከ35 እስከ 65% ዲስካውንት አቤኔዘር በሚለው ኮድ እዚች ጋር በምታዩት ማለት ነው ዲስካውንት ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ። ዛሬ አንድ ነገር ላውራችሁ። እኔ ተስፋ ካልሰጠኋችሁ ማለት በእኔ ትንሽ ሆፕ ካላያችሁ ታውቃላችሁ የትሬዲንግ ጀርኒ ትሬዲንግ የሚባል ነገር ፎሬክስ ትሬዲንግ ብዬ ዩቲዩብ ላይ ሰርች ያደረግነው አንድ ላይ ነው የጀመርነው። ሁሉም ነገር ታውቃላችሁ። አብረን ጀመርን። ቤዚክ ኮንሴፕቶቹ የዛኔ ጀመርን። እንዴት እዚህ የሚላችሁ ከሆነ ፍሮም ዳይ ዋን የነበራችሁ ሰዎች ታውቃላችሁ። ኮሜንት ላይ አስቀምጡ። ከዳይ ዋን ጀምራችሁ የነበራችሁ ማለት ነው። ሬዚስታንስ ኤንድ ሰፖርት የሚል ኮንሴፕት ነው አይደለ? መጀመሪያ ስለ ትሬዲንግ ክሊክ ስንገባ ሬዚስታንስ እና ሰፖርት የሚል ኮንሴፕት ነበር ተሰለኝ የነበረው። ከመጀመሪያ ቪዲዮ አሁን የዚህኛው ቪዲዮ ፖስት የተደረገበት ፕሌሊስት ላይ ሄዳችሁ የመጀመሪያውን ቪዲዮ እዩት። የመጀመሪያውን ቪዲዮ ፍሮም ዘ ስታርት ትሬዲንግ ምንድነው ብለን በራሱ ፒሲ ማለት ነው። በዚህኛው ፒሲ ይሄ ደብተር ታያችኋል። ይሄ ራሱ ኤግዛክት ደብተር ከፍቼ ማሳየት እችላለሁ። ታያችኋል። ኤግዛክት ራሱ ደብተር ፍሮም ዘ ቢጊኒንግ ከመጀመሪያው ትሬድ ምንድነው ብለን ሰርች ካረግንበት ጀምሮ እስካሁን ድረስ እኔ በነገራችሁ ላይ ፕራውድ ሆናለሁ። እንደዚህ ኤግዛክት እንትኑ አንዳንድ ሰዎች ልታዩ ይችላላችሁ የድሮ ቪዲዮዎቻችሁን እያሳዩ ከዛ አሁን ያሉበት ምናምን ነገር፣ ግን ኤግዛክት ጀመሩበት ታይም ጀምሮ እስካሁን ድረስ ያለ ቪዲዮ ካያችሁ ንገሩኝ። ካያችሁ ማለት ነው ፍሮም ዘ ስታርት ጀምሮ ከመጀመሪያ ትሬዲንግ ምንድን ነው ፎሬክስ ትሬዲንግ ምንድን ነው ብለው ሰርች ካረጉበት ታይም ጀምሮ እስካሁን ያሉበት ድረስ ኦልሞስት 2 ዓመት ሆኖኛል። እስከ ሙሉ ፕሌሊስቱን ስታዩት እስከ ዛሬው ድረስ 2 ዓመት ኮንስታንትሊ ያለ ነው ሁሉንም ነገር ማለት ነው። ቪዲዮ ላይ ሲጀምር ምን ብያችሁ ነበረ? የመጀመሪያ ቪዲዮ ላይ ማለት ነው ሁላችሁም ሰዎች ስለ ትሬዲንግ ወይ ከኔ በላይ ታውቃላችሁ ወይ ከኔ እኩል ናችሁ። ማንም ከኔ በታች ስለ ትሬዲንግ የሚያውቅ የለም ብያችሁ ነበር የዛን ታይም ላይ ማለት ነው መጀመሪያ ሲጀምረው። ይህን ነገር የማሳያችሁ ምክንያት እናንተ ከምር አንድ ነገር ላይ ዴዲኬት ከሆናችሁና አንድ ነገር ላይ ከቆያችሁበት እንደሚቻል እንድታዩት ነው። እና ፎርዋርድ ቱ ቱዴይ ኦልሞስት 2 ዓመት የሆነ ነው ሊጠቃ ነው። 2 ዓመት ሴሌብሬት እናደርጋለን ኬክ እየቆረጥን ማለት ነው። ሜቢ ከ2 ዓመት ከሙላቱ በፊት ራሱ $10,000 ታርጌቱን ሂት ልናደርግ እንችላለን። ሆኖስ ታርጌቱን ሂት ካደረገንም የ2 ዓመት ትሬዲንግ ላይ $10,000 ታርጌታችን ሂት አድርገን ብለን አሪፍ ሴሌብሬት እናደርጋለን። ዛሬ ራሱ ያለፉትን ቪዲዮዎች አንዳንድ ቪዲዮዎች እያየሁ ነበረ፣ ማየት ትችላላችሁ። እናንተ ሆፕ ከፈለጋችሁ ተስፋ እንደሚቻል ከፈለጋችሁ ፕሌሊስት ጋር ሄዱ። ከመጀመሪያው ጋር አይታችሁ እንትን በሉ። በእውነት ነው የምላችሁ። ፕሌሊስቱ ላይ ሄዳችሁ አይታችሁ ሆፕ ይሰጣችኋል። እኔ ነግራችኋለሁ፣ ላስተምር አይደለም ስለ ትሬዲንግ ይሄን ብዬ ላስተምራችሁ አይደለም። ዩቲዩብ ላይ ስመጣ the whole reason ይሄ ነገር አንድ ነገር ላይ ከቆያችሁበት ሪዛልት ማየታችሁ ግዴታ ነው። በቃ በኤኒሚስ ታይማችሁ የፈለገ ታይም ሊፈጅ ይችላል። የዛኔ $10,000 ምናልባት በ5 ቀን ሂት ልናደርገው እንችላለን። ትዝ ይላችሁ ከሆነ ኦር በወራትም ሂት ልናደርገው እንችላለን። ማን ያውቃል 1 ዓመት ሊፈጅብኝ ይችላል ብዬ ነበር። አሁን 2 ዓመት ነው። ስቲል ተባረኩትም ዶንት ጌት ሚ ሮንግ። ስቲል ታርጌቱ ሂት አልሆነም። ስቲልም ከኔ በላይ ብዙ የሚበልጡ ሰዎች አሉ። ግን እኔን ከነሱ ጋር ኮምፔር የሆነ ስም ጠርቼ ኢትዮጵያ ላይ ያለ ትሬዲንግ ከነሱ ጋር ኮምፔር ሊያደርግ አይደለም። እኔን
ከዛሬ ወር በፊት የነበረው ሰው ጋር ራሴን ነው ኮምፔር ማድረገው። ከዛሬ 2 ወር በፊት የነበረው ሰው ጋር ራሴን ነው ኮምፔር ማድረገው። የዛኔ ሲጀምር ከነበረው ጋር ኮምፔር ነው ማድረገው እንጂ አንድ ሰም የሆነ እንትን ብዬ ኔክስት እንትና ይላሉ ኮሜንት ላይ አንዳንድ አይቼ ነበር ትዊተር ላይ ዩል ቢ ኔክስት እንትና ዩል ቢ ኔክስት እንትና ኖ አይ ዶንት ዋና ቢ ኔክስት እንትና የሆነ ሰው ጠርታችሁ ማለት ነው። አይ ዋና ቢ ደ ኔክስት ደ ፈርስት አቤኔዘር ገብታችኋል። ደ ፈርስት አቤኔዘር ቴኒቲ ነው የምፈልገው እንጂ ደ ኔክስት እንትና ነው የምትሆነው። አይ ዶንት ዋና ቢ ደም እነሱ መሆን አልፈልግም። ደ ኔክስት አቤኔዘር ነው መሆን የምፈልገው። ሶ ትሬዱን የወሰድኩት ኦልሬዲ እንዳልኳችሁ ፈንድ አካውንት ነበር። አካውንቱ በጣም ወርዶብኝ ነበረ። ዩዥዋሊ ሪስክ ማድረገው $50,000 እንትን ነው ላሳያችሁ። እንደምታዩት $50,000 ነው። ያ ማለት አካውንቱ ተጎርቶ ነበረ። ኦልሞስት 1,000 or 2,000 ሳምቲንግ ድሮዳውን ላይ ነበርኩኝ። አካውንቱ ኦልሬዲ ፈንድድ ሆኗል። የሚል ነገር የለም። ኮንሲስተንሲ ስኮርም አለ። እሱ ኮንሲስተንሲ ስኮር መምራት አለብኝ ፎር ደ ፔይአውት አስክ ለማድረግም ማለት ነው። ሶ አካውንቱ በጣም ከተጎዳ በኋላ አንዳንድ ማገኛቸው ፕሮፊቶች አሉ። ይሄ የ2 ሳምንቱ ነው የምነግራችሁ እና የ2 ሳምንት ችግሬ ምንድን ነበረ? አንዳንድ ፕሮግራሞችም ስለነበሩ በነገራቸው ላይ ስቲል ተማሪ ነኝ። በዚህ ዓመት ነው ግራጁዌት ማድረገው። አንዳንድ እንትሚራቸው የመጨረሻ ዓመት እስከሆናችሁ ድረስ ትንሽ ቢዚ የሚያደርጋችሁ ነገር አይጠፋም እና በስርዓት ፒሲ ላይ ቁጭ ብዬ አናላይዝም ለማድረግ እየተመቸኝ አልነበረም። ግዴታ አይ ሃቭ ቱ ቢ ላይክ ማታ ትሬድ ከመግባቴ በፊት የለንደን ስቴሽን ላይ ምን ኤክስፔክት እንደማድረገው የለንደን ስቴሽን አበን ከሆነ በኋላ ለኒውዮርክ ታይም ላይ መዘጋጀው የኤዥያን ደግሞ አናላይዝ አድርጌ ሴታፖችን ለማግኘት አናላይዝ ማድረግ ነበረብኝ። ያንን በስርዓት እያደረኩ ነበር 2 ሳምንቱ። ስለዚህ አካውንቴ ላይክ በእንትን ነበር ስገባ የነበረው በደመነፍስ ነበር አብዛኛዎቹ ትሬድ ማለት ነው። ትንሽ እንትኖችን አይና ትሬንዱን በዋን አወር ላይ አይቼ ከዛ ፎር ኢንትሪ ደግሞ ኢምፖልሲቭ እና ኮሬክሽን ሙቭ አለ አይደለ? በዛ 50 ሚኒት ላይ አይቼ ደግሞ ለኢንትሪ 5 ሚኒት ነው የምጠቀመው ማለት ነው። ዩዥዋሊ ኔቴክ ማድረጋቸው ኢምፐልሲቭ ሙቮች ናቸው። አንዳንዴ ግዴታ ካልሆነብኝና ትሬድ መግባት አለብኝ ብዬ ካላየሁኝ ወይ ክሊር አይነት ሴታፕ ካላየሁኝ ኮሬክሽን ሙቮችን ብዙ ጊዜ አልገባም። ሶ ይህን ትሬድ የወሰድኩት እንዴት ነበረ? ቻርቱን ላስቀምጥላችሁ። ይህን መስለ ቻርቱ እንዳያችሁት ፈርስት ስቶፕ አድርጎ ነበረ። ኢምፐልሲቭ ሙቭ ላይ አንዳንድ ትሬዶችን ፕሌስ እያደረግኩኝ ስቶፕ እያደረገኝ ነበረ። ስቶፕ ሉዝ አቀማመጤ ማለት ነው። እኔን ስቶፕ እያደረገኝ ይወጣል፣ ስቶፕ እያደረገኝ ይወጣል። በጣም አናደደኝ። ማታ ተኛሁኝ፣ ፒሲን አስቀመጥኩኝ ምናምን ነገር። ጠዋት ስነሳ ስዊንግ ሃዩን ቴክ ሳያደረግ ቻርቱ ላይ እንዳያችሁት ማለት ነው ወደ ስዊንግ ወደ ታች የመጀመሪያ ትሬድ ቴክ አረገ ብዬ ኮሬክሽን ሙቭ አለቀበት ያልኩበት ቦታ ላይ ተመለሰ። ያ ማለት በጣም እርግጠኛ ሆንኩኝ ማለት ነው ለመግባት። ብዙ ሪስክ አድርጌ ገባሁኝ እዛ ትሬድ ላይ እስከ ስዊንግ ሃዩ ድረስ ማለት ነው። እና ባይ ከገባ በኋላ ታርጌቱ ሂት አደረገ ማለት ነው። ይሄ $110,000 ደግሞ ሳርሊ አይካተትም። ሪሊስቲክ ለመሆን ነው የማይካተትበት ምክንያት ልንገራችሁ። $110,000 ብዬ የጀመርኩት ቻሌንጅ $100 ነው የምጠቀመው እንጂ ከዛ ውጭ በራሴ በሌላ የገዛኋቸው አካውንቶች አልጠቀምም። ብዙ አካውንቶች አሉኝ። ኦልሞስት ወደ 3 ፈንድ የሆንኩባቸው አካውንቶች አሉኝ። ከአዲስ ፕሮፈርም ሌላ ፕሮፈርም አካውንት ገዝቼ ከሌላ ፕሮፈርም ማለት ነው እዛም ፈንድ የሆንኩበት የ10,000 ፈንድ አካውንት አለ። አጠቃላይ 4 ማለት ነው። እነዚህ $100 የተጠቀምኳቸው ስላልሆነ ይሄ $300 ያገኘሁትም ከዛ የሚካተት አይደለም። ይሄ ሌላ ፕሮፊት ነው። $200 ደግሞ ላሳያችሁ። $32 ወደ $200 አስጠቃሁት። አሁን $200 ደግሞ ታርጌቴ $1,000 አድርጌው ከ$1,000 ወደ $10,000 ነው ለማስገባት ፕላኔ ማለት ነው። በሱም ብዙም ትሬድ እየገባው አልነበርኩም እንዳልኳችሁ ፒሲ ላይ አልገባውም። ቀጣይ ሳምንት ግን ሆፕፉሊ እገባለሁ። ላስት ትሬዶች እነዚህ ነበሩ። ብዙም አይደሉም። አንድ ትልቁ ዊን $50 ነው። የቀሩት ትናንሽ ዶላሮች አሉ። ከዛ የመጨረሻ ብሬክ አካውንቱ እንዳያችሁት 198 ነው። ያ ማለት ትንሽ መለስ አድርጌዋለሁ። አካውንቱ ተጎድቶ ነበረ። ቀጣይ ሳምንት በጣም ደስ የሚል ትሬድ ይሆናል። በፒሲ ላይም ብዙ ታይም ስለማሳልፍ በስርዓትም አናላይዝ ስለማድረግ ትሬድ ሳደርግም አንዳንድ ነገሮችን ጽፈዋለሁ ምናምን ነገር በጣም ደስ የሚል ታይም ይሆናል በጣም። ስለዚህ ቀጣይ ሳምንት አሪፍ ይሆናል ትረስት ሚ። ፕላስ ደግሞ አሁን ጊቫዌ እየጠበቃችሁ እንደሆነ አውቃለሁ። የ5,000 ለ3 ሰዎች ማለት ነው። ምን አደረኩ እኔ እናንተ ወንድም? ብዙ ሰዎች የሚያሸንፉ ሰዎች የቻሌንጅ አካውንቱ ማለት ነው ፈንድ ለመሆን እየከበዳቸው ነው። ራሳቸውን ሊሚት አድርጓቸዋል ቻሌንጆቹ እንዳስተዋልኩት ማለት ነው። ስለዚህ ምን አደረኩኝ? 3 የቻሌንጅ አካውንት፣ 3 ደግሞ ኢንስታንት የሆነ ፈንድ አካውንት ቻሌንጀር የለው። ለ3 ሰዎች ቻሌንጅ አካውንት፣ ለ3 ሰዎች ኢንስታንት የሆነ ፈንድ አካውንት ያለው ምንድነው የሚሆነው? አሁንም ለቴኒቲ ሜምበር ነው የሚሆነው። ቴኒቲ ሜምበር ማለት አሁንም ነፃ ነው። ፕሊዝ ብዙ ሰዎች በጣም እንትን ይሆናችሁ ነው። ስንት ነው ክፍያ አትበሉ፣ እየገባችሁ ክፍያ የለውም።
ኦንሊ እናንተ ኤችኤፍኤም ላይ ትሬድ የምታደርጉ ከሆነ እናንተ ቲኤንቲ ሜምበር ናቸው። አለቀ። ስንት ነው ክፍያው? ስንት ነው ፔመንቱ? ምን ያክል ነው? ምንም አይነት ክፍያ የለውም። አንዳንድ ሰዎች እዚህ ጋር ተናግሬ በኋላ ማስከፈል እየመሰላችሁ ነው። ምንም አይነት ክፍያ የለውም ቲኤንቲ ሜምበር ለመሆን። ሄዳችሁ ቲኤንቲ ሜምበር ለመሆን ነው የምፈልገው። ኦኬ ኤችኤፍኤም አካውንት አላችሁ አለን ሆናችሁ። አንዳንዶቻችሁ ደግሞ አካውንታችን አክቲቭ ባይሆን ችግር አለ ወይ ብላችሁ ነበር። አካውንታችሁ ግዴታ አክቲቭ መሆን አለበት። አክቲቭ ማለት አትሊስት አንድ ትሬድ ትንሽ ትሬድ ራሱ መውሰድ ግዴታ አለባችሁ። ከዛ ቲኤንቲ ሜምበር ሆናችኋል። ሶ ለ3 ሰዎች የ5000 ፈንድ አካውንት፣ ለ3 ሰዎች ደግሞ የ10000 ኢንስተንት የሆነ ፈንድ አካውንት፣ $10,000 ኢንስተንት የሆነ ፈንድ አካውንት። እዚህ ጋር በምታዩት ዩዘር ኔም ቲኤንቲ ሜምበር መሆን ትችላላችሁ። ሄዳችሁ እዚች ጋር ቲኤንቲ ሜምበር መሆን መፈልጊ ነው ብላችሁ አናግሯቸው፣ ይመልሱላችኋል። መች ነው ጊቫዌ የሚሆነው? ሮብ 2 ሰዓት ላይ የሚፖስት ቪዲዮ አለ። ዛሬ እሑድ ነው አይደለ? ሰኞ፣ ማክሰኞ፣ ሮብ 2 ሰዓት ላይ ጠብቁ። 3 ኢንስተንት አካውንት የሚሰጣችሁ ፕሮፈርም እና እኔም ከረንት እየተጠቀም ካለውና ቻሌንጅ አልፌ ፈንድ የሆንኩበት ፕሮፈርም ላይ በዛ እንትን እንላለን። ስለዛ ቪዲዮ ሰራሁት አለ። ሮብ 2 ሰዓት ላይ ጠብቁ ቪዲዮ። በዛ ላይ ጊቫዌ የሚሰጥ ይሆናል። ወዳችኋለሁ። ቀጣይ እንገናኛለን። ሰብስክራይብ አድርጉ። ኮሜንት ማድረግ እንዳትረሱ። ባይ